ታረቁ ነይ ታረቁ። ጃኒ ስራት ያዥ። ተረጋጊ ተረጋጊ። ለምንድን ነው የማትታረቁት? ሄለን እኮ በጣም ጥሩ ሰው ምን እኔ ከኩዮቼ ጋር መጣለው መታረቀው እንዴ ማለት ነው እንዴ? ሄለን እኮ በጣም ስማርት ሴት እኮ ነች። እንዳንቺ ነች። ቂጣም ናት፣ አንቺም ቂጣም ነሽ። እኩል ናችሁ። ታረቁ በቃ። እኔ እኮ አሁን እንደዚህ አይነት ሴት ናት እንደዚህ አይነት ሴት ናት አላልኩም። በቃ አልፈልግም። አሁን ቂጥም እኩል ናችሁ ስልሽ እንደውም ትንሽ ሰው ይበልጣል እና እንድታረቁ በእግዚአብሔር አሁን በምንም አትበላለጥ። ስለዚህ ታረቁ በእግዚአብሔር ታረቁ። በህይወትሽ ደስተኛ ሰው እኔ በጣም እግዚአብሔርን ደስተኛ ነኝ። ኪዳነ ምሕረት የሆነ አስገብቼ እዚህ ጋር ወሬ ባወራ ደስ ይልሻል? አታረቁ እንዲበሉ አንቺ እንደዚህ ነሽ ምናምን ደስ ማይ ቤስት እኮ ማለት አንድ ላይ ብዙ ማይ ቤስት ምናምን በቃ አይደለ ማውራት ብትፈልጊ አንቺና ሄለን ግን ምንም እንትን ነው ገባሽ? ምንም አያገናኙም። እመቤቴ እኔ አወራለሁ። አሁን ፊዮና የምታስገቢያት አወራለሁ። ነቅዬ አልወጣም። እንዳንቺ ደግሞ አላወራም። አንቺ ነሽ የምታወሪው። አንቺ አወራሽ ማለት እኔ ማውራት አለብኝ። አሁን ሄለን በለጠች። ሄለን አሁን በጭቅላ በለጠች። ሄለን ቁጭ አለች። አንቺ ለምን ትፈሪያለሽ? እኔ አልፈልግም ማውራት። ኧረ ሄለን ያራዳ ልጅ ነች። አይሽ አሁን ሄለን አልነቀለች። አዎ ሄለን ያራዳ ልጅ ናት። ግን እኔ ደግሞ ማውራት አልፈልግም። ማየትም ማውራትም አልፈልግም። በቃ የሰው ፍላጎት አይ ነው። ማየት ለምን ያስፈራሻል? መልሽ ማና በጸሎት ነች። በጸሎት ነች። በጸሎት ነው አይ በጸሎት ነው አላለችሽም። እብድ ናት ብቻ ነው ያለችሽ። ነገ እንገናኛለን የሆነ ቦታ እዛ እንገናኝ። አለቅሽም የምር አሁን ግን ላስገባትና አውሪያትሽ። አላወራም አልፈልግም። ጃኒ ሄለን ያራዳዬ ልጅ ነች። ከምር ሄለን በጣም የምትገርም ሴት ነች። አይ ስዌር ቱ ጋድ ማውራት አልፈልግም። ዲክላይን አደረገችኝ። በጣም አቴንሽን ሲከር ነሽ እና በቃ ታስቂኛለሽ እና ስለምታስቂኝ መሳቅሽ ነው። አይ እኔማ ሳቄ መጣል ሲወጣ ስትወጪ ስቃለሁ ብዬ ኤልሹ ቤቢ ባስታርቃችሁ ደስ ይለኝ ነበር። ቁም ነገር እኔ በሳቄ ውስጥ ቁም ነገር አለ። ገባሻ? በሳቄ ውስጥ ቁም ነገር አለ። ለዛ ነው የምስቀው። እሺ ማሪ በጣም በጣም እግዚአብሔርን የምሬ። እሺ እኔ ቆንጆ ደህና ደሪ